ያደራ ነጋሽ ግዴ ይባላል የነበርኩበት ክፍል ደግሞ አርማ 13 ኮር 132 ክፍለ ጦር ማለት ደግሞ ዕርድ ትግራይ خباب شرار إنا نرنا ناب شررنا هنمثلنا هيتنا قرنان نوزوت آخر خرز لهم توهيله تنقرنا راح توقوس توهيله توقوس توهيله كاو خاو كاب شرارو ناب سنبل كابي بدم تأتخانا بدي قتله ناو ስሜ ጸጋይ ሙሉ ይባላል። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ከቀኑ 6 ሰዓት ይሆናል
እና እንደተመታው ያው ብዙ ነን የነበርና እጃችን ሰጠን። ወዲያው መጥቶ መከላከያ ራስ ነው ፈረስት ኤት ያደረገልኝ። ወደዚህ እስከምመጣ ድረስ እያጠው ደም እየፈሰሰብኝ ነበር። እየጠረጉ እያሉ እየተንከባከቡ ነው ያመጡኝ። ምግብ በሰዓታችን ነው የምንበላው። ፍርናሽ ማለ ሁሉ በቃ አሪፍ ነው የሚንከባከቡ ነው ያለ እና እናመሰግናቸዋለን። ስሜ ያደራ ነጋሽ ግዴ ይባላል። የነበርኩበት ክፍል ደግሞ አርማ 13 ኮር 132 ክፍለ ጦር ማለት ደግሞ ዕርድ ትግራይ ይባላል። ሻምበል አዛዥ ወይ ደግሞ ኃይል መሪ። የተነሳንበት ጉንበት 28 ወደ 29 ማንጊያ ነው። ከአድሚት የሚባል ቦታ ከሌሊቱ 6 ሰዓት ተነሳን። ከዛ ሌሊቱ 6 ሰዓት አካባቢ ሽራሮ እልፍ እንዳል በእግር ከዛ ከሽላሎ ከመለህ አካባቢ ደረስን ማለት ነው። 11 ሰዓት አካባቢ ከዛ በኋላ የኤርትራ መኪናዎች ነበሩ። በኤርትራ መኪና ተጉዘን ወደ ኢትዮጵያና የሱዳን ድንበር ላይ ደረስን። ሌሊት ሙሉ በቃ በመኪና ስንጓዝ አድረን ልክ ከሌሊቱ ሰዓት እዛ ማን ጧት ገባን 29 ማለት ነው። ልክ በ30 የተወሰነ አርፈን ከምሽቱ ማን ነው ከሌሊቱ 6 ሰዓት እንደገና ተነስተን በእግራችን ይሻለናል ብለን በእግራችን ተነስተን ልክ ሰኔ 1 ማለት ነው እዚህ ሸረሪና ገብተንዋል። ከምሽቱ 2 ሰዓት አካባቢ 1 ማለት ሰኔ 1 ምሽጋችን ተቆጣጠርን። የአርም ሰባ የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ በሙሉ በእጃችን ገባ። ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበሩ። ያው እንግዲህ የዛኔ ሴቶች ነበሩ። አንድ መኪና ነበረች። በርካታ ሴቶች ደክመው ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው ይዟቸውን ተሻገረን። ሐምሌ 25 ከጠዋቱ 11 ሰዓት ተኩል በስተግራችን በኩል የነበረው ብርጌድ 3 የሚባለው ተኩስ አሰማን። ፌደራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ። ውጊያው በዛ ቀጠለ ማለት ነው። የተወሰነ ተዋጋ። ብዙ ቁስለኛ ብዙ የተሰዋለ። እንግዲህ ከዛ መሃል ላይ ነው እኔ ልተርፍ የቻልኩ ማለት ነው። እጄ ሳነሳም የተቃወመኝ ወይም ደግሞ ያንገራግሬ መከላከያ ሰራዊትም እኔ አላየሁ።